ጤና ይስጥልን። እንዴት ናችሁ? አለን እኛ በጣም ደህና ነን። ዛሬ የመጣነው ደግሞ የቡና ቁርስ በቀላሉ እንዴት እንደሚዘጋጅ ልናይ ነው ማለት ነው። አብረን እናዘጋጃለን። ቀደም ፈትጌዋለሁ። አሁን ደግሞ አውጥቼው ልቆላው ነው ማለት ነው። እና ንጹህ ገብስ ነው፣ ምንም ቆሻሻ የለበትም። ነጭ ገብስ ነው። ያው በቀላሉ ልናዘጋጅ ነው ማለት ነው። እናንተ ደግሞ እኔ ወዲያው ነው ለመስራት የምፈልገው። ከዛ እናንተ አንድ ቀን ማሳደር ትችላላችሁ ማለት ነው። ወፈር እንዲልላችሁ እናንተ አንድ ቀን አሳድራችሁ ወፈር እንዲልላችሁ ማሳደር ትችላላችሁ። እኔ ግን አሁን ነው የምቆላው ማለት ነው። እንዲልቅልኝ አሁን ነው የምቆላው። እናንተ ማቆየት ትችላላችሁ። ከዛ እኔ እንዲደርቅልኝ ትንሽ ረጠብ ብሎብኛል። እንዲደርቅልኝ አምሰዋለሁ። አያችሁ፣ አምሰዋለሁ ማለት ነው። ያ ያመስኩት ይሄን ሆኖልኛል። አበጥሬዋለሁ። አሁን ደግሞ ልቆላው ነው ማለት ነው። አያችሁ፣ አሁን ልቆላው ነው። ቅድም የቆላነው ቆሎ ይሄን መስሏል። ይኸውላችሁ አሳምሬው አመጣሁት። ይሄን መስሏል ማለት ነው። አያምርም? እና የገጠሩ እናቶች በቀላሉ ሳይቸገሩ በቤት ውስጥ ማዘጋጀት ይችላሉ ማለት ነው። ቁርስ በቀላሉ የኛ እናቶች ያስተማሩልን ደስ አይልም? እስቲ እናንተ ሞክሩት በየቤታችሁ ማለት ነው።